የጠፈር ጦርነት፣ የሩሲያን የኒውክሌር ስጋት መመከት። ስፔስ ዎር ካውንተሪንግ ራሻስ ኒውክሌር ትሬት። በጠፈር ላይ አዲስ የኃይል ሚዛን እየተፈጠረ ነው። ይህ ሪፖርት ለፖሊሲ አውጪዎች የቀረበ አስቸኳይ ጥሪ ሲሆን፣ የአሜሪካ ወቅታዊ የጠፈር ስትራቴጂ ከሩሲያ እየመጣ ያለውን ከፍተኛ ስጋት ለመቋቋም በቂ ያለመሆኑን ያሳያል። ሩሲያ በጠፈር ላይ የኒውክሌር መሳሪያ ለማስቀመጥ የምታደርገው ጥረት ዓለም አቀፍ ሕግን የሚጥስ ብቻ ሳይሆን የሰው ልጅ በጠፈር ላይ ያለውን ተጠቃሚነት አደጋ ላይ የሚጥል ነው። 1. ዋና ዋና ግኝቶችና ክፍተቶች። የስትራቴጂ ማነስ። የአሁኑ የመከላከያ ሚኒስቴር ዲኦዲ ግዢዎችና የንግድ ዘርፍ ጥምረት ሩሲያ በጠፈር ላይ ከምታሳየው ጠባቢነት ጋር አይመጣጠንም። የኒውክሌር ስጋት ኤንዩዲቲ። ሩሲያ በዝቅተኛ የጠፈር ምህዋር ሌዮ ላይ የኒውክሌር ፍንዳታ ካካሄደች በአሁኑ ወቅት እንደ መፍትሄ የሚታዩት የሳቴላይት ስብስቦች ኮንስቴሌሽንስ ጥቅማቸው ሊያበቃ ይችላል። የምዕራባውያን አስተሳሰብ ተጽዕኖ። የምዕራባውያን የሞራል እሴቶችና ዓለም አቀፍ ሕጎች ሩሲያን በኃይል ለማስገደድ እንቅፋት ሊሆኑ እንደሚችሉ ሪፖርቱ ይጠቁማል። 2. ቅድሚያ የሚሰጣቸው የመከላከያ ስልቶች። ሩሲያን ከጥቃት ለማገዳ አሜሪካ 3 ዋና ዋና ቅድሚያ የሚሰጣቸው ስልቶች አሏት። ደረጃ፣ ስልት፣ ትኩረት። 1. ጥቅም በማሳጣት መከላከል ዲናያል፣ የጠፈር መሠረተ ልማትን በማጠናከር ጥቃቱ ግቡን እንዳይመታ ማድረግ። 2. ዲፕሎማሲያዊ ማረጋቻ አሹራንስ፣ ቻይናና ህንድ በሩሲያ ላይ ጫና እንዲያደርጉ መጠቀም። 3. ዋጋ በማስከፈል መከላከል ኮስት ኢምፖዚሽን፣ ጥቃት ሲሰነዘር አጸፋዊ እርምጃ መውሰድ። 3. 15ቱ የውሳኔ ሐሳቦች ሪኮሜንዴሽንስ። ሪፖርቱ 15 ተግባራዊ እርምጃዎችን ያቀረበ ሲሆን ዋና ዋናዎቹ የሚከተሉት ናቸው። ጠንካራ አርኪቴክቸር መገንባት፣ ጥቃት ቢሰነዘርባቸውም መስራታቸውን ማያቆሙ የሳተላይት ስርዓቶችን ማዘጋጀት፣ ከግል ዘርፍ ጋር መተባበር፣ የግል ኩባንያዎችን እንደ ስፔስ ኤክስ ያሉ ከብሔራዊ ደህንነት ጋር በጥልቀት ማስተሳሰር፣ ፖሊሲ ለውጥ፣ ሩሲያን ወደ መስመር ለማስገባት የሚያስችል ግልና ጠንካራ የፖሊሲ አቋም መያዝ፣ አጋሮችን ማሳተፍ፣ ከአጋር ሀገራት ጋር በመሆን የጋራ የጠፈር መከላከያ መፍጠር። ማጠቃለያ፣ አሜሪካና አጋሮቹ በጠፈር ላይ የሚሰነዘሩ ጥቃቶችን ተቋቁሞ ማለፍ የሚያስችላቸውን አቅም መገንባት አለባቸው። ግቡ ጦርነት መክፈት ሳይሆን ሩሲያ በጠፈር ላይ የምታደርገውን የጠበብነት እርምጃ ትርጉም አልባ በማድረግ ሰላምን ማስፈን ነው።